ሰላም ቤተሰብ እንደምናችሁ። ዛሬ ደግሞ የምናየው ሆስት የሆኑ ልጆቻችንን እንዴት አድርገን ኤጀንት ማድረግ እንደምንችል አብረን የምናየው ይሆናል። ኦፕኒንግ ተከታተሉኝ። መጀመሪያ ልጆቻችን ምን ማድረግ አለባቸው? ማይጀንሲ ላይ ይሄዱና ማይጀንሲ ላይ ከሄዱ በኋላ ሀበሻ የሚለውን ክሊክ ያደርጋሉ። ከዛ አዩንትቶ ኪውዝ ኤጀንሲ የሚል አለ። ከዛ አፕላይ ፎር ኪውቲንግስ ኤጀንሲ የሚል አለ። እሱን ክሊክ እናደርጋለን። ክሊክ ካደረጉ በኋላ ኮንፊርም ይሉታል። ከዛ እዚህ ጋር ያው እነሱ ይሄኛውን ለእናንተ ለማሳየት በተደጋጋሚ እንትን አልኩኝ ስለነካሁኝ ለአንድ ወር አስጠብቆኛል። ግን እነሱ ለመጀመሪያ ጊዜ ክሊክ አድርገው ከዛ አፕላይ አድርገው ኮንፊርም ብለው ባክ ብለው መውጣት አለባቸው። እንደዛ ካደረጉ በኋላ ኤጀንቶቻቸው ጋር የመልቀቂያ ደብዳቤ ቀጥታ ስለሚደርስ እሱን አግሪ አድርገው ከለቀቁ በኋላ ከዛ ሆስቶች የነሱን ድርሻ አሁን ጨርሰዋል። ኤጀንቶች ደግሞ ምን ያደርጋሉ? ማናጅ ላይ እዚህ ላይ ኤጀንት ላይ ይገባሉ። ኤጀንት ላይ ከገቡ በኋላ ማናጅ የሚል አለ። ኢንቫይት ኤጀንት የሚለውን ሊንክ ኮፒ ያደርጋሉ። እዚህ ጋር ኮፒ አድርገው እስከ መጨረሻው የምትጠቀሙት ስለሆነ ቴሌግራም ላይ አንድ ቦታ ሊንኮቻችሁን ታስቀምጣላችሁ። ከዛ ያስቀምጣችሁትን ሊንክ ትከፍታላችሁ። ከከፈታችሁ በኋላ የልጆቻችሁን አይዲ ኮፒ ታደርጋላችሁ። እዚህ ጋር ሃፒ የሚለውን ኮፒ አደርጋለሁ። ከዛም ፔስት ቅድም ያስቀመጥነው ሊንክ ጋር ሄደን ነው ፔስት የምናደርገው። የመጀመሪያው ላይ የልጆቻችንን አይዲ ፔስት እናደርጋለን። ከዛ ምን እናደርጋለን? ቬሪፊኬሽን ኮድ ብሎ ጌት የሚል አለ። ጌት እናደርጋለን። ጌት ስናደርግ ይሄው ሳሟን ለኤጀንትነት ኢንቫይት አድርጓል ብሎ ኖቲፊኬሽን ይደርስለታል ሲስተም ሜሴጅ ላይ። ከዛ እዚህ ጋር ሲስተም ሜሴጅ ላይ መተን የገባውን ኮድ እንጠይቃቸዋለን። ኮዱን ንገሩን እንላለን። ከዛ 35 27 75 35 27 75 የሚለውን ኮድ ካስገባን በኋላ ሳብሚት እንለዋለን ማለት ነው። ሳብሚት እንዳደረግነው ኦልሬዲ ኤጀንት የማድረግ ፕሮሰሱ አልቋል። አመሰግናለሁ። ሌላው